ራሴን እንደዚህ ብያየውና በደንብ ካየሁት በኋላ አንተም ኤሊየን ነህ ሰው አይደለህም የሚሉ ሀሳቦች ብዙ ጊዜ ነው ወደ አይምሮ የሚመጡት ማለት ነው። ምክንያቱም ውስጤ ሁለት ማንነት ነው ያለው፣ ፋህሚና ሙባረክ የሚባል ሁለት ማንነት አለ ውስጤ ማለት ነው። የምታውቁኝ ሰዎች እኔ ከማውቃቸው ከ10 ሚሊዮን ከምናምን ሰዎች በላይ ፋህሚ የሚባለው በሁሉ ነገር ይበልጣቸዋል ማለት ነው። ወላሂ በእርግጠኝነት ይኸው ከነዚህ ከውስጡ ከምታያቸው ከሁሉም ማለት የምታውቃቸው አንድ ነገር ሊኖር ይችላል። በሁሉ ነገር ማለት ነው በእዝነት ይበልጣቸዋል ፋህሚ የሚባለው ወላሂ። በእውቀት ሌላ በሁሉ ነገር ይበልጣቸዋል ፋህሚ የሚባለው ወላሂ ማለት ነው። ብዙ ጊዜ ሳወራም በሁለቱ በተለያየ ማንነት ነው ማወራው፣ በፋህሚና በሙባረክ ሁለት ማንነት ነው ያለኝ። ሙባረክ እና ፋህሚ የሚል ማንነት ነው ያለኝ። አሁን የትኛው እንደሚያወራ አላውቅም፣ ብቻ ግን ሁለት ማንነት ነው ያለኝ ማለት ነው ወላሂ። እንዴት እንደዚህ እንደሆነ ያወቅሁት በኢድ ቀን ነው፣ ትናንትና ነው። ዛሬ አሁን ነግቷል እኛ ጋር ምናምን ነገር። ከዚህ በኋላ ወላሂ በጣም ደስተኛ ነኝ። እንደ በፊቱ አልሆነም ማለት ነው በእርግጠኝነት። ምን ብዬ ላስረዳሽ? ብቻ ሁለት ማንነት እንዳለ ለማሳወቅ ያክል ነው ወላሂ። እኔ ከሰው ልጆች ሁሉ ፋህሚ የሚባለው ማንነት ይለያል። ሙባረክ የሚባል የሰውኛ ማንነት አለኝ። እንደዚህ ብዬ ሳየው ይሄማ ኤሊየን ነው፣ ፋህሚ እንዴት ነው የሁሉ ነገር ሊያውቅ የሚችል የሚያስብል አንድ ፋህሚ የሚባል ማንነት አለኝ ማለት ነው። የምታውቁኝ ሰው ታውቁኝ ያላችሁ ይህን ታሪክ አዳምጡልኝ እስቲ ያላላችሁ ሲመቻችሁ። ቻው። ይሄንን ታሪክ ማለት ነው ይሄንን ሪል 10 ሚሊዮን ወይ ደግሞ ሰይፉ ላይ ስቀርብ ሪያሊቲው እንዴት እንደመጣ ምናምን 10 ሚሊዮን ፎሎወር ወይ ደግሞ ሰይፉ ላይ ስቀርብ የዛሬ 2 ዓመት እነግራችኋለሁ ምናምን። ሌላ ዝም ብዬ አልነግራችሁም። ይሄን ማይንድ ምናምን ነገር ይመቻችሁ።